አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጁ ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? አለው ዛሬ ይዤ የመጣሁት የፊት ማክስ ነው። ብጉር ጠባሳ ያለባችሁ፣ ፊታቸው የጠቆረባችሁ፣ ደግሞ በብጉር ለተጎዳ ለፊት ይዤ የመጣሁት ማክስ አንድ ሻይ ማንኪያ እርሾ፣ ግማሽ ሻይ ማንኪያ እርሾ፣ ግማሽ ሻይ ማንኪያ ማር፣ ግማሽ ሻይ ማንኪያ ደግሞ በቆሎ ዱቄት፣ አንድ ሻይ ማንኪያ ቡና ጨምሬበታለሁ፣ አንድ ማንኪያ ሎሚ ጨምሬበታለሁ። በጣም ለፊት በጣም አሪፍ ነውና ተጠቀሙ። በጣም አሪፍ ነው። እኔ አሁን ፊቴ ማሻአላ በጣም ልስልስ አድርጎኛል። ፊቴ ላይ ያለው ጠባሳዎች ምናምን ፊቴ በጣም ተጎድቶ ነበረ። ኮሽና ነው የሚሰራውና በምግብ እየሰራሁኝ ፊቴ ተቃጥሎ በጣም እንትን ተጎድቶ የነበረው እዚህ ጋር ጥቋቁር ነገር ነበረብኝ። አልሐምዱሊላህ ሆነ ሄዷልና እናንተም ተጠቀሙበት እና ከተጠቀማችሁ በኋላ ፊታቸው ላይ አስቀምጡ። በደንብ እስኪደርቅ አስቀምጣችሁ ልክ ሲደርቅ በቀዝቃዛ ውሃ ነው መታጠብ ያለባችሁ። በቀዝቃዛ ውሃ ታጠቡ እና ራሳቸውን በደንብ ትሪት አድርጉ። በተለይኛ አረብ ሀገር ያለን ልጆች ራሳችን ትሪት አናደርግም። ፎከሳችን ስራ ላይ ነው። ከዛ ስራ ስንጨርስ ፎከስ የምናደርገው ቲክቶክ ላይ ነው። እባካችሁ ራሳችሁን ትሪት አድርጉ እላችኋለሁ። እና ያሚውን ከምቤቾን ተጠቅሞሚ ግማሽ ማውቁት ካሜራይት ግማሽ ማውቁ ማለቡይት ግማሽ ማውቁት ሻይ ግማሽ ማውቁት በቆሊ ዱቄት እና ማቲ ማውቁ ወይማ ሎሚታት እና ቃወይ ተጠቅሞሚ እና ምኔት በጣም አሪፋን ብጉሪ ጠባሲዮ ኢር በቃ ኩምርቺንክስ በጣም አሪፋን እና ደግሞ እንደዚህ ማክሱ እንደዚህ ካደረጋችሁ በኋላ እጃቸው ላይ እዚህ አካባቢ ጥቁር ጉልበታቸው አካባቢ ጥቁረት ምናምን ያለባቸው ልጆች ህርድ ጨምራችሁ ያ የደረቀባቸው ቦታ አንድ 15 ደቂቃ አስቀምጣችሁ በደንብ ታጥቡበት፣ ጥቁረቱ ይሄዳል። እና እንደዛ እንላችኋለሁ። እንደዚህ አድርጋችሁ ተጠቀሙ ኢንሻአላህ። በአላህ ፍቃድ ለወደፊት የፀጉር ማክስ ለጥርስ ይዤ እመጣለሁ። ለራሴ የጠቀመኝን ሁሉ ይዤ እመጣለሁ እና በጣም አሪፍ ነው። ታመሰግኑኛላችሁ። ተጠቀሙ እላችኋለሁ። ሼር፣ ሰብስክራይብ አድርጉልኝ።